በሆነ ሰው ጥላ ስር ስለሆነች መተሻታል ምናምን ያሉን ነገሮች ተፈጥሯል በርግጥ እና እኔ ከመሬት ተነስቼ ነው እንደመጣሁት አይ ነው እሱን እኮ ስለማለት አስከፍቻት ከሆነ ይቅርታ በቃ አስከፍቻት ከሆነ ይቅርታ ግን የተናገረችው ነገር አይደለም የሚያስመጣ የሚያስገድል ነገር ምንም ለማላዋየው አረየኔን ህመሚን ለማልንገረው አረየኔን ጭንቀቴን አግማጣ ችግር የለም አንዴ ፈቲ ምን አይነት ጨዋታ ነው ያልሽው ከቡሪ ጋር የነገርሽኝ የምርሽ ነው ወይ ለምንድን ነው የጠራሽው የምርሽ አረ በእግዚአብሔር እኔ እኮ ነኝ የጠራኋችሁ አይደል እንዴ አሁን ምንድነው የምታሳይ ፍቅር ይሄንን ነገር ምንድነው የፈለጋችሁት ከኔ አንቺ ምን ይፈልግ ሲጀምር መምጣት አልነበረበትም እንዴ ስለሚበጣብጥ እያየሽ ነው የዚህ ልጅ ባህሪ አዲስ ነው እሺ ፍቅር እንዴ ና የምትሄደው ና እንደዚህ አይነት ናሺ ና አንዴ ላናግርህ ፈልገው ነው ናሺ አንዴ ቆይ አንዴ አንተ አይሰለችም በሴት እንደዚህ አይነት አንተ በእናትህ ሰላም ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ እኔ ያለው ደህና ነኝ እግዚአብሔር ይመስገን ባላችሁበት ሰላማችሁ ይብዛ እንግዲህ ሰሞኑ ጠፋ ብያለሁ ለዛ በጣም ይቅርታ ያው ትንሽ ክላስ እያጨናነቀኝ ነው ልጨርስ ስለሆነ ለዛ ነው ቢዚ ሆንኩባችሁና ያው በቻልኩት መጠን እናንተ ጋር ለመምጣት እሞክራለሁ ዛሬ ግን ክላስ ቀጥቼ ነው የመጣሁት እናንተ ጋር ምክንያቱም አንድ ማስተካከል ያለብኝ ነገር አለ ብዬ ስላመንኩኝ እና ያንንም ደግሞ የሚሆንም ከሆነ በቤተሰብ ፊት ማይሆንም ከሆነ በቤተሰብ ፊት ብዬ ነው የመጣሁት ምንድነው ያ ነገር ካላችሁኝ እንግዲህ ሰሞኑን እና ቡሪክ በቃ ብዙ ነገር ተደርጎብናል ያው እኛ ግን ብዙም ቦታ አልሰጠነው ትንሽ ያደረጉት ነገር ፉና ፈቲ ያናድዳል ለዛ በጣም ይቅርታ በኔ ምክንያት ቡሪክን እንደዛ ስላሰባልኩት እንደ ልጅ ጥጦ ስላሰጣሁት እግዚአብሔርን በጣም ይቅርታ ግን እኔ የነሱን በቃ አስተሳሰብ ነው የለካሁበት ማለት ነው እና ቡሪክ በሱ ምክንያት ይሁን በምን ምክንያት ከዛን ቀን ጀምሮ የሚያወራበት አወራር ዘይቤዎቹ ከሌላ ጊዜ ተለወጠብኝ እንደዛ በኔ ምክንያት መባሉ ይሁን አላቅም ምን አይነት ምክንያት እንዳለው አላቅም ግን እንደሌላ ጊዜ አንደዋወልም ከተደዋወልን ራሱ በኔ በቃ እንዴት ልበላችሁ ተኮሳትሮ ነው የሚያወራው እንዴት ታውቃችሁት እንዴት እግዚአብሔር እንደማስረዳው ጨነቀኝ ጭራሽ ተነጋግራችሁ ማታውቁት ሰው ምናምን ለመጀመሪያ ጊዜ ስታወሩ አለ አይደል ዲሲፕሊን ጠብቃችሁ አዎ ሰላም ነው እግዚአብሔር ይመስገን ስራ አለብኝ በቃ ምናምን ግን እኔ አሁን ለምሳሌ ፍሬንድሺፕ ጓደኝነት ከሱ ጋር ብቻ ነው በአሁን ሰዓት ከማንንም ጋር አልገናኝምና ያ ሰው ከጎን ያለው ሰው ደግሞ እንደዛ ሲቀየርብኝ ምክንያቱም ማወቅ ያስፈልጋል ምክንያቱም ከኔም ከሆነ ጥፋቱ ከሱም ከሆነ ጥፋቱ አውርተን ተወቃቅሰን ዘው ይቅርታ ተባብለን ማንንም ሳያየን ነበር ያሰብኩት ግን ምን ያስደበርኩ ነገር አለ እንዴ ምናምን ብዬ ሳወራው ራሱ አንቺ ያረ በምን እንትንሽ እንዴት አንቺ ምናምን ብሎ አላ ሙድ እንደማያዝ ነገርና ያ ነገር ለማስዳት ነው ዛሬ የቀጠርኩት እና ያው እንግዲህ እግዚአብሔርን እኔ በጣም ያስጠላኝ መጨቃጨቅም ሁሉም ነገር እና ዛሬ ክላሴን የቀጣውበት በሆነች ጉዳይ አረፈድኩና በዛው በቃ ካረፈድኩ አይቀርማ የዛሬው ነገር ፊክስ ላድርገው ብዬ ነው የመጣሁት እና እናንተም እንግዲህ ምን እንደሆነ ምክንያቱ ለማወቅ ወቅታችኋል እኔም እንደናንተ ነው ጓጓውት አቃለው የኔ ሐሳብ ክሊር አልሆነላችሁ እኔም በቃ እሱ ሲመጣ ነው እግዚአብሔርን ምረዳው ምክንያቱም አሁን ለምሳሌ እሱ እንደዚህ ያወራኝ ብዬ መራቅ አልፈልግም ምክንያቱም ማንንም በሌለኝ ሰዓት ከጎኔ ነበረ ለዛ ደግሞ እኔ ማስቀየሚው ከሆነ ይቅርታ ማለት ፈልጋለሁ በምንም እንደተቀየመ አልገባኝም ሰው ከመሬት ተነስቶ እንትን ሲልባችሁ ወይ ሲያኮርፍ አነጋገሩ ሲቀየርባችሁ ምናምን በጣም ያስፈራልና እኔ ደግሞ እንዴት ልበላችሁ
ወይ እኮ ይሄን የረባም ነገር ላይ ኖረው ይችላል። ዝም ብሎ እሱ አላስተዋለውም ይሆናል የተኮሳተረበትን ነገር። እኔ ለዛ ነገር ቦታም ሰጥቼው ሊሆን ይችላል። ግን በስማም እኔ እንጃ ቡሪክ፣ እኔ በህይወቴ እንደዛ አውርቶኝ አያውቅም። በህይወቴ የእውነት እኔ በስማ አረ ማንም ጭራሽ አውርቶኝ አያውቅም። እንኳን እሱ እንደዚህ የቀረበኝ ሌላ ኖርማል ለመጀመሪያ ጊዜ ደወለልኝ ሰውም ሆነ ጎረቤትም ይሁን ማንም እንደዛ አያወራችሁ። የሚጠላችሁ ሰዎች እንደዛ አያወራችሁ ማለት በቃ ቶሎ ስልኩን እንድዘጉላችሁ የለም በቃ ስራ ላይ ነኝ ቻው አንቺ በቃ ቀልድም ስታወሩ ምንም ሲል እንዴት ብዬ ላስረዳው? እግዚአብሔርን በጣም ነው የከበደኝ። ግን በቃ ምክንያቱ የእውነትም አሳማኝ ከሆነ እኔ እሱ ሳይፈልግ አስገድጄው ጓደኛ እንሁን አልለውም። ምክንያቱም ከዚህ በፊት በቃ ብዙ ነገር አድርጎልኛል፣ ለዛ አመሰግናለሁ። እና እኔ ተጭኘው ከሆነ ጓደኛ እንሁን ወይ ሌላም ነገር እንትን ካሰበ እኔ ከዚህ በላይ ላስቸግረው አልፈልግም። እና በቪዲዮም ዋና እንዲሆንበት የፈለኩት ምክንያት ይሄ ነው። ምን ድንገት አሁን እሱ አልፈልግም በቃ ምናምን ቢላል ለእናንተ መልስ ነው። ምክንያቱም ከሱ ጋር ሰሞኑ ቪዲዮ ላይ እየመጣው ስለሆነ እናንተም ሲጠፋባችሁ ብዙ ጥያቄ ለኔ ስለምታቀርቡ መጠየቅ ያለባችሁንም ምንም ያለባችሁን በዚህ ቪዲዮ መልስ ኮሜንት ላይ ታስቀምጣላችሁ። መመለስ ያለበትን ይመልሳል። እኔም ጥፋት ካለብኝ ወይ እኔ ጋር እንከን ካለ መመለስ ያለብኝ እመልሳለሁ። እና አሁን ጠርቼዋለሁ። ቆየ ከጠራሁት እና ቪዲዮ ጀምሬ ነው። የሰው መምጫውና መሄጃው አይታወቅም። እንግዲህ አሁን እንደውም እየተማርኩ ነው። ሰው ሲመጣ ህይወቴ ላይ በቃ መቼ ነው ደግሞ ከነሱ ጋር መጣለው? መቼ ነው ከኔ የሚርቁት? የሆነ ምክንያት እንደሚፈጠር ውስጤ ይነግረኛል። እግዚአብሔርና በተለይ ደግሞ እነሱ ለቀልድም አንድ ነገር ቢያረጉ ራሱ ውስጤ አላደል የእውነት ይመስለዋል፣ ይጠራጠራል። እግዚአብሔርን የምሬን ነው፣ ጌታን የምሬን ነው። ይሄ ሲሪየስ ነገር ነው። እና ሰሞኑ እኔ ላይፍ ላይ የተፈጠረው ነገር ደግሞ ለሱ ድብርት ከሆነበት በሚደረገው ነገር ከሁለታችንም እኔና ፉ ጋር ባለው ነገር እሱ ጋር የሚደርስ ነገር አለና ያም አስደብሮት ሊሆን ይችላል። እና ደግሞ ግድ ከኔ ጋር ስለሆነ የሆነ ችግር እሱ ላይ መፈጠር የለበትም፣ ህይወቱን መረበሽ የለበትም። ስለዚህ ምክንያቱም ብቻ ነው ማወቅ የምፈልገው። ዛሬ ጭቅጭቅ ምንም አልፈልግም። ምክንያቱም ሰሞኑ በቃ ጤናዬ ትክክል አይደለም፣ እውነት ውስጤ ትክክል አይደለም። እና ቢያንስ ጭንቀት ምናምን ልቀንስ። ኦኬ በቃ እንጠብቀው። ለማላዋየው ረኔን ህመሚን ለማልንገረው ረኔን ጭንቀትን አቅማጣው ድዋሰ ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን ሰላም ፒስ ነው። ሰላም ነው አለሁልሽ። አንዳንድ ነገሮች አሉና ዛሬ የጠራሁሽ ፋቲን እንድንረዳት የፈለኩት ነገር አለ። እንኳን እንዲህ ላቋርጥ እባክህ። የጠራሁሽ አልክ በመጀመሪያ እኔ ስለደወልኩ ልክ ነው እንጂ እንቀጣጠር የተባባልነው መጀመሪያ መደወል ሀሳብ አልነበረህም። ሁለተኛ ደግሞ ሰው እኔ ማወራክ ነገር አለ ፕራይቬት ነው ያልኩት አይደል? ሰው ይዞ መምጣቱ አያስፈልግም አይደለም። እና ከሷ ጋር ያለን ነገር እንዳለ ሆኖ አሁን ለብቻክ ነበር የፈለኩክ።
ለብቻ መምጣት ካልፈለክ ሰው ይዤ እየመጣው ነው ማለት ትችላለህ። ገባ? እኔ ቪዲዮም ሲጀምር ለቤተሰብ የነገርኳቸው ነገር አለ፣ ላንተ መጠየቅ የምፈልገው ነገር አለ። ያንን ነገር ደግሞ የምጠይቅህ ለብቻችን ነው፣ ሰው ኖሮ አይደለም። ገባ? አይ አጋጣሚ ነው። በርግጥ ግን ስለፈቲ ማውራት የፈለኩት ነገር አለ። እሷ እንድንረዳት የምፈልገው ነገር አለ። እሺ ቡሪ፣ እሷ ጋር ስናወራ እሺ ማውራት የምፈልገው ነገር ካለ ስለሷ ለኔ ማንገር ይችላል። ግን አሁን መጀመሪያ ቀጠሪያው ሲያስኩክ እኔ ነኝ አይደል? በቃ ላወራክ ፈልጋለሁ ያልኩክ ምክንያቱም ነገሮች ወደ ሌላ ነገር እኔ በማልፈልገው አይነት መልኩ እየተቀየረ ስለሆነ አንተ እኔ ጋር ያለ ባህሪ ሌላ አይነት ስለዛ ምክንያቶች ልጠይቅክ እኔ ስለራሴ ላወራክ ነው የፈለኩት። ገባ? እንጂ ስለፈቲ ኦር ሳምቲንግ ሌላ ሰው አይደለም። ገብቶኛል ብቻዬን ማግኘት እንደፈለግሽ ምናምን ግን ጀስት በዛ መሀል ፈቲ ጋር ያወራናቸው ነገሮች አሉ። እሱን አንደርስታንድ እንድታደርጊ ስለፈለኩ ነው ዛሬ ስለሷ ማለት አንዳንድ ሰዎች አሉ ንጹህ ሰዎች በሆነ ሰው ምክንያት በሆነ ነገር ምክንያት ልንጠላቸው የምንችላቸው ሰዎች ምናምን አሉና ያ ነገር እሷ ላይ እኮ በቃ ምንም ነገር መናገር ፈልገ ከሆነ አሁን አይደለም። በቃ አሁን እኔ የፈለኩት ለራሴ ጉዳይ ነው እንጂ የማንንም እንትን ልሰማ አይደለም። ገባ? አይ የማንንም ምናምን ሳይሆን እንደዛ ሳይሆን አሁን ንጹህነቷን ልነግርሽ እየፈለኩ ነውና ለማንንም ምናምን ነገርከኝም አልነገርከኝም እኔ እና እሷ የሚያገናኘን ነገር የለም። እሱን ስላወኩኝ እኮ ነው ይዣት የመጣሁት። በመሀላችን ያለውን ነገር የሆነ ነገር ማውራት ስለፈለኩ ነው ፊክስ ለማድረግ ገብሻል። በሆነ ሰው ጥላ ስር ስለሆነች መተሻታል ምናምን ያሉን ነገሮች ተፈጥሯል በርግጥ እና እኔ ከመሬት ተነስቼ ነው እንደመጣሁት። አይ ነው እሱን እኮ አስከፍቻት ከሆነ ይቅርታ፣ በቃ አስከፍቻት ከሆነ ይቅርታ። ግን የተናገረችው ነገር አይደለም የሚያስመጣ የሚያስገድል ነገር ምንም እንዴ የተናገረችው ነገር አልሰማህም ነው ወይስ ቪዲዮ እኮ አለ ዩቲዩብ ላይ ለምን ገብታ አሰማው? ሞባይል ላይ ግባ እኮ እሱ ነው አሁን ልነግርሽ ከረሳኸው ብዬ ነው ፍቅሬ። እሱ ነው ልነግርሽ የፈለኩት። በሆኑ ሰዎች ጥላ ስር የሆኑና ሰዎችን በእነዛ ሰዎች ምክንያት እንጠላቸዋለን። ተረስተሽኛል። እሱ ነገር እንዳይፈጠር ነው። እልህ ላይ ስትሆን የምታወራው ነገር ምንድነው? እስከዛሬ በወድ ያስከው መናገር የፈራኸው በደንብ ስትናደድና እልህ ሲይዝ የምታወራው ነገር ያ ነገር ነው። ምክንያቱም በዛ ሰዓት ደግሞ ያወራቸው በጣም ተናዳ ነበር። አንደኛ ነገር ደግሞ እኔን የማይወክልና የማይመጥን ነገር ነው የተናገረችው። ገባ? ላውራሽ አንደኛ ንጹህ ልጅ ሆና ነው ያገኘኋት ፈቲን ማለት ነው። በሁለታችሁ መሀል ወይ ደግሞ በሶስታችሁ መሀል የሆነ ነገር እንዲፈጠር አልፈለኩም። ያለውን ነገር ክሊር ለማድረግ ማለት ነው። እሱን የምልሽ ደግሞ ንጹህነቷን ደግሞ እኔ መሰክርላታለሁ ካለው ነገር ማለት ነው። እሺ ንጹህ ሆነች ትሁን፣ ንጹህነቷ ላንተ ነው። ገባ? አንተ ጋር የምታሳየው ነገርና እኔ ጋር የምታሳየው ነገር አንድ አይነት አይደለም። ላስጨርስክ እኔን ማስጨርሰኛ እንዴ ሰማው የመጀመሪያው ነገር እሺ አስጨርሰኝ ቡሪክ በእግዚአብሔር እንዴ እሷ እኔ ምስላት እኔ ጋር በመታሳየው ነገር እኔ ጋር ያለውን ነገር ፊክስ እንድታደርጉ እኮ ነው እኔ ጋር በመታሳየው ነገር ነው እኔ ምስላት እኮ እሱን ይቅርታ ትጠይቅሻለች ና ላውራክ ስለፈለኩ ነው አንቺ ነሽ የጠራሽው ነው እኔ ነኝ የጠራሁት እንዴት ምን አንተ ምን ብለሽ ነበር ብቻህን የፈለኩ አላልሽም እንዴ እኮ ብቻህን የፈለኩካ ብቻህን ላወራህ ነው የፈለኩ አልሽኛ ከዛ እሱን ጠርተሽው ነበር ሳይዘህ መጣህ አይደል ብቻህን ላናግርክ የፈለኩት ምክንያት አለኝ ገባ ስለዚህ ጠርተሽዋል ፉፉን ከዛ እኔም ብቻዬን አሁን ስትቆጭኝ አልነበረ ሁለታችን ነው ላወራችሁ የፈለኩት ገባ ለምን ጠራሽው ይሄን ልጅ ማየት አልፈልግም ይሄን ልጅ ምን ማለት ነው ታውቂ የለ እንዴ ምን ማለት ነው እቺ ልጅ ማየት አልፈልግም አላልኩህም አይደል እንዴ ፍቅር ምንድነው ያደረገው እሷስ ምንድነው ያደረገችው ቡሪክ አይ ማይሆን ሰው ነው ያመጣው ፈቲባ አሁን ለምሳሌ አንድ ነገር ልንገርክ ፍቅር ስለፉፉ ምን ልትይ ነው እኔ ምን ልልካ አይ ሄድ በእናትህ ምን ልሰራ መጣ ሲጀመር እኔ መሄድ ይችላል አክብሬ ነው የጠራሁት ለጥል ምናምን አይደለም የጠራሁት እንዳንተ ወይ በፕራንክ እንትን ልል አይደለም እሺ ፈቲ የነገርሽኝ የምርሽ ነው ምን ትሰራለሽ አንተ ምን ትሰራለህ እዚህ አይ የምርሽ ነው የነገርሽኝ ስለሱ ምንድነው የነገረችው እስቲ ነገር ነው ስለ ቡሪክ የነገርሽኝ እያንዳንዱ ነገር እውነት ነው ምንድነው እሺ ምንድነው የምታወራው ነገራን እሺ ምንድነው የሰማኸው ነገራን እሺ አሁን አንቺ ለምን ይጠራሽኝ እዚህ ጋር ምን ይያል እንዳለ እኔ ምክንያት ስላለኝ ነው እኮ ለምን ይጠራሽኝ አንድ ሲጀመር እሺ
ቁም ነገር ላወራክ እንደሆነ አጥብቄ ነው የነገርኩክ። ምን እያደረጋችሁ ጀመር? አንተ ፈቲ የምርሽ ነው ወይ ነገርሽኝ? ምንድነው የምትጮኸው? ተረጋግታ አታወራም እንዴ አንተ? እኩል ምን ልትላት ነው? አንቺም ሌላ ነገር እያደረግሽ ነው። ከቡሪካ ነው እኔ ምንም ልላት አይደለም። ተረጋግታ አውራ። አንቺም ቆማ አውራ። ምንድነው እንደዚህ ቢያናድሽ? ይሄዱ ዝም ብሎ ምን? እሺ ምን የምርሽ ነው የነገርሽኝ? አንተስ ምንድን ነው ያስከው ጨዋታ? የምን ጨዋታ? እናንተ ናችሁ። አንተ ነህ እንጂ ጨዋታ ያስከው። ለምን መጣህ እዚህ? ስማኝ፣ ለምን መጣህ እዚህ? በኋላ ምንም አይነት ትዕግስት የለኝም ላንተሽ። ይሄ በሴት መጫወት አይሰለችም እንደንተ? አንተ በእናትህ ወደዛ ሂድ። አንዴ እኔ ጠርቼክ ነው የመጣሁት። ችግር የለም። አንዴ ፈቲ ምን አይነት ጨዋታ ነው ያልሽው ከቡሪ ጋር? የነገርሽኝ የምርሽ ነው ወይ? ለምንድን ነው የጠራሽው? የምርሽ? አረ በእግዚአብሔር እኔ እኮ ነኝ የጠራኋችሁ አይደል እንዴ? አሁን ምንድነው የምታሳይ ፍቅር? ይሄንን ነገር ምንድነው የፈለጋችሁት ከኔ? አንቺ ምን ይፈልጋችሁ? ሲጀመር መምጣት አልነበረበትም። እንዴት ነው የሚበጣብጥ? እያየሽ ነው። የዚህ ልጅ ባህሪ አዲስ ነው። እሺ ፍቅር እንዴ ና የምትሄደው ና እንደዚህ አይነት ና እሺ ና አንዴ ላናግርህ የምፈልገው ነገር ና እሺ አንዴ ቆይ አንዴ አንተ አይሰለችም በሴት እንደዚህ አይነት አንተ በእናትህ እንዳነቅ አንተ ምንድነው? እሺ አንዴ አይሰለችውም እንዴ በሴት ጨዋታ? አንቺ ምንድነው በሴት ጨዋታ? እሺ ዝም በል አይሰለችውም እንዴ በሴት ጨዋታ? እንደዚህ እሺ ምን ፍቅር ለምንድን ነው የጠራሽው? እኔን ከጠራሽ እሱ መጥራት ለምን? እባክህ ትሰማኛለህ? ለምን አይሄድም? እሺ ቡሪክ ፈቲ በቃ እሺ ምንድን ነው? አንቺ ዝም በይ። ምን አጠፋው? ለምን አትረጋጋ? ምንድን ነው አንቺ የነገርሽው? ሲጀመር የነገርሽው ነገር ነው ያላችሁ ነገር ነው እንደሚያንጨረጭረው። ገባሽ? ፍቅር እኔ እኮ ስለሷ ላወራሽ አይደል እንደ የጠራሁት። እሷን ተያት። ይሄን ልጅ ለምን ጠራሽው? ተያት? እሷ መሰለኝ የሆነ ነገር ነግራው ወይስ ተማክራችሁ የነገራችሁት? እንዴት ነው? እሺ ጀምር። ምን አስበሽ ነው ፍቅር? እሺ ብሩካ እንዴ እኔ በእናትህ አንተ በእናትህ አታውራኝ። እኔ ስሜን አትጠራ። ለአውራህ አይደለም ፍቅር። እኔ ይሄን ነገር እሺ ፈቲ መሄድ ትችላለች። ማውራችሁ ነገር አለ ሁለታችሁ። እሱ መሄድ ይችላል። እኔ ምንም አደረግሽ አላልኩም እኮ ፈቲ፣ ግን ሁለታቸውን ነው መጀመሪያ የቀጠርኩት። ምክንያቱም ሁለታቸውን ላወራው ስለፈለኩኝ ፍቅር። እኔም እኮ አሁን ሁለታችሁ እንድታወሩ ስለፈለኩ እኔን ማውራት ከፈለኩ እኮ እኔ ምንድን ነው ያልኩት መጀመሪያ ለብቻ ከፈልግሃለሁ። ዋሽሽ። ለምን ብቻህን ነው የፈለኩህ አላልሽም እኮ? ብቻህን እንድትመጣ ነዋ። ማንንም ሰው አልጠራም አላልሽም? ኖ ማንንም ሰው አልጠራም የሚል ቃል ሳይሆን ብቻህን እንድመጣ ነው የፈለኩት። አንተ አረዳድክ ሌላ ሊሆን ይችላል። ፉን ሰሞኑ አሁን ለምሳሌ አንተ በአነጋገርም ደረጃ በምንም ደረጃ ተቀይራል እና ይሄን ልጅ ማየት ስለማልፈልግ እኮ። እሺ አንዴ ቆይ እሺ ችግር የለም ትኑር አወራሃለሁ። ችግር የለም። ይሄን ነገር ከዛሬ በላይ ማሳደር አልፈልግም። እሺ እኔ ላውራ እንዴ የመጣሁት በቃ ሁለታችሁ ስለሷ ላውራ ነው። እስቲ ምንድነው በጣም አንተ በጣም ጨዋታ ስትጫወት እንደነበረ አይ ነው። እኔ ቡሪካ ካንተ ጋር አንተ በጣም ጨዋታ ስትጫወት እንደነበረ በቃ ልጅቷ በማታውቀውና እዚህ ባንተ ጦስ ነው ምን የሆነችው? ምን ሆንሽ በእኔ ምክንያት? ምንድነው? ኦኬ አንዴ እዚህ አንተ ቆም ማውራት አልፈልግም። ሂድ። በፍቅር ነው ላወራት ይፈልጋል። ፍቅር በቃ ሂድ። ለምን አትሄድም? በእግዚአብሔር ነገር አልፍጠር በእናትሽ እኮ። እሺ አሁን እኔ ፈቲ ምን አድርጌሻለሁ? እኔ ምንድነው የበደልኩሽ? እሱን እኔ አወራለሁ። እሺ ምንድነው የበደልኩሽ? እዚህ ቆም ብለህ እኮ እንደዚህ ቆም አውራ። አትንካኝ በእናትህ። አንተ ልጅ እንዳትነካኝ። ምን በድዬሽ ነው? ማነው እሱ? ምን አድርጌሻለሁ እስከዛሬ? በእኔ ምክንያት ምን ሆነሽ? እሺ መወቃቀስ መጠያየቅም ከፈለጋችሁ ትጠያየቃላችሁ። እኔ ነኝ የጠራሁህ አይደል እንዴ? ምንድነው ራሳችሁ የምትመካከሩት? እኔ በጠራኋችሁ። እሺ ኦኬ። አንተ አሁን መልሱ ተመለሰልኝ። የሆነ ነገር ስላደረጋት ፉን አንዴ እሺ አላቅም በቃ ፍቅር ኦኬ። ስለዚህ በፉ በኩል እኔን በቃ እንድጎዳ ምናምን እኔ እኮ እናንተ ነገር ምንም ይሄና ሊሰፋ ነገር የለንም፣ ግን እኔ ጓደኝነታችንን ማጣት ስለማልፈልግ ነው። ምንድነው የጠራውክ? ስለምንድነው ሰሞኑን ማለት ነው የምታወራኝ አወራር ይታወቃል። ለራስህ ምን አወራውሽ? ኖርማል ነው ላንተ ያወራል፣ ችግር የለም። አይ እኔ የጠራውክ በአጠቃላይ ፕራንክ እሱ ስለሰራ ከተቀየምክ በሱ ምክንያት ከሆነ ሁለታችሁ በኔ ምክንያት ከዚህ በላይ እኔ በሱ ልናደድ አልችልም። እኔ አንቺ ላይ ምንም እሺ አንድ እየተሰነግረኝ ምንም ከዚህ በኋላ ይሄ ልጅ ምናምን እያልክ እንድታወራኝ አልፈልግም። አንድ የፈለጋችሁትን ነገር ልትሆኑ ትችላላችሁ። እኔ ፈቲ አልበደልኩሽም አይደል? በቃ አላህ ያውቃል። ምንም ነገር አድርጌሽ አላውቅም። እሺ አንዴ ስሚኝ። ምንም ነገር ብለሹ ቢሆን እኔን እንዲህ የማውራት መብት የለህም። አንድ በስነ ስርዓት ነው ማውራት። ተጣላን፣ ተጨቃጨቅን፣ ብዙ ነገር ተፈጠረ አይደል? የፈለጋችሁትን ነገር አውሩ። እኔ ራሴን በደንብ አውቃለሁ። ሌላ ፊልም ከሆነ የጀመርከው
ምንም በቃ እኔ ጋር ምንም የምትፈጥረው ነገር የለም። ምንም ለማሳየት አትሞክር። ግን ማለት ነው ሁለተኛ እንዲያልክ እንድታወራኝ አልፈልግም። ፍቅር ዛሬ ጠራሽኝ። ይሄ ኖርማል የሆነ ነገር ሲጀመር እሱ እንዳለም አልነገርሽ። ሰላም እኔና እሱን ማስታረቅ ከሆነ ፍላጎትሽ እሱ እንዳለ ካወቅ አንተ አመጣም፣ አንተ እንዳለ ካወቅ አንተ አመጣም። ስለዚህ ምንድነው ማድረግ ያለብኝ? እሺ አሁን ምንድነው የምሰማው? እሺ ታርጌትሽ እሺ እኔና እሱን ማስታረቅ ምንድነው? እኔ አላውቅም። በቃ ሁሉ ነገር ውዝግብግብ ነው ያለብኝ። መጀመሪያ ተረጋግታችሁ ለመግባባት ነው። ፈቲ ሲጀመር እኮ አንቺ ነሽ ምንድነው ያወራሽው? እሺ እኔ ምን አደረኩ? ስለሱ ያወራሽው ለሱ ምንድነው? እኔ አላውቅም። እሺ እንዴ ላውራሽ ነው በቃ ባናችሁም እንዳትነኩኝ። በቃ ምን መሄድም ምናምን ስለሄድክ ምናምን ይሄ ነገር ያልቃል ማለት አይደለም። ግን በቃ ሁላችንም ባንደራረስ ወይ ባንገናኝ ካሁን በኋላ ይሻላል። ይቅርታው ምኑም ይቅር። ምክንያቱም እኛ ይቅርታ ተብሎ በተገናኘን ቁጥር ሌላ ነገር ነው እየተፈጠረ ያለው። ገባችኋ? እኔ ግን ፈቲ በጣም ነው ያዘንኩብሽ። በጣም ነው ያዘንኩብሽ። እንደዚህ በዚህ ፍጥነት ትክጂኛለሽ ብዬ አስቤ አላውቅም። ለዚያውም በቡሪክ ግን ግንኙነታችሁ የትም ሊሆን ይችላል። አትንካኝ። ስሜን አትጥራ። እኔ አሁን ስምህን እየጠራሁ ማንነትሽን ጠንቅቄ ያወቅኩ። በዚህ ፍጥነት እንደዚህ እየጮክ አታውራ። ሲጀመር ልጅቷ የሌላትን ባህሪ እንዲሰጣት ያደረግከው አንተ ነህ። በአንተ ምክንያት ነው እሷ ጋር መጥፎ ነገር እንዲኖራት። ምን አድርጌ ታውቃለህ በደንብ ምን እንዳደረግ። ምን አድርጌ አትበል። እዚህ ጋር አትቀሰርብኝ። ከዚህ በኋላ ምንም ትዕግስት የለኝም ላንተሽ፣ ምንም ትዕግስት የለኝም። ቡሪካ ታላቂ ስለነበርክ ነው ይሄን ሁሉ ጊዜ ታግሼ እያወሩ ይሄ ነበርኩ ስትሰነዝርብኝ ምናምን። እሺ ሁለተኛ እንደዚህ እንድታወራኝ አልፈልግም። ሁለተኛ በቃ የፈለጋችሁትን ነገር ልትሰሩት። አትንካኝ። ሁለተኛ እንዳነካኝ። አንቺ የፈለግሽውን ነገር አትንካኝ። በቃ መብቴ ነው ከእሷ ጋር ማውራት። እሷ ናት አይደል ይሄን ሁሉ ነገር እየቀየረች ያለች። በአንተ ጌም ሰዎች ላይ መጥፎ ነገር እንዲፈጠር እንዳታረግ። ሁለተኛ እሷም ላይ ቢሆን ማንም ላይ ፍቅር፣ እኔ ስለሷ ንጹህነት ልነግርሽ ነበር የመጣሁት። ሁሉም ነገር የዚህ ልጅ ጨዋታ እንደሆነ ማለት ነው። ልትሰሚኝ አልፈለግሽም። ጭራሽ እሱን ጠራሹ። መጥፎ ነገር ሁለተኛ እንዳታወራ። ካንተ ጋር ማውራት በጣም ነው ሰለችኝ። ታውቀኛለህ፣ እንዲህ ካንተ ጋር ማውራት ሰልችቶኛል። ተሳስተህ መጥፎ ነገር ስታወራ ባይ ዛሬ እሷ ተሟጋቹም አውራኝ በትክክል የእሷ ተሟጋቹም እንዳትይዘኝ እጄን በጣም ነው የታገስኩ። ቡሪካ ላቂ ስለነበርክ ነው እንዴ? አዲስ ነገር ጀመርክ ደግሞ ከሷ ጋር። ምን አይነት አስጠላህም እንዴ? በየጊዜው እንዲህ በሴት ድራማ መስራት የሆነ ብርቅ ነው የሚመስል። ከዚህ በኋላ ምንም አንተን አልታገስም። እሺ ምንም አልታገስም። በቃ እውነቱን እንድትረዳኝ ነበር ከሷ ጋር የሆነ ነገር የጀመርኩት። ኧረ እባክህ ይዛት ወጣት እንደለመድከው ይዛት ወጣ። ቡሪክ አንቺ ለምንም ታርጌት ጥሪኝ እንደዚህ አይነት ነገር እንድታሳይኝ አልፈልግም። አይ እኔ ከማንም ጋር ማውራት በቃ አቅሙ የለኝም። ደከምኩ እኮ በጣም እኮ። ለምን ትጣሪኛለሽ እናት? እኔ ማሰማ እኔ በተደጋጋሚ ብዙ ነገሮች አዩ። በነገሮች ተስፋ ያልቆረጥኩት ለዛ ነው። ገብቶሻል? በቃ እኔ ጋር የቆረጠ ነገር እንደሌለሽ ጠንቅቄ ስለማውቅ ቤትሽ ስመጣ ፎቶ እንዳልወረደ ሳቅ ነው። ገብቶሻል? በአንቺ ተስፋ ያልቆረጥኩት ከቡሪ ጋር በተደጋጋሚ የምጣላው በእኔ ተስፋ አልቆረጠችም ብዬ ስለማምን አሁንም ትወደኛለች ብዬ ስለማስብ ነው። ገብቶሻል? ዛሬ ልታስታርቅኝ አይደለም እንድትጠሪኝ የምፈልገው። እኔ በየቀኑ አዲስ ነገር እየጠበቅኩኝ ነው። ፍቅር በአንቺ እየተጎዳሁ ነው። ለምሮ ማትረጂ እኔ ከፈቲ ጋር አንቺና ፈቲ እንድትቀያየሙ ምን አድርጌያለሁ? ምንም አላደረኩም። ምንድነው የሚሰራው? ምንድነው ምን አይነት ነገር እያደረገ ነው እንዴ? ለምንድነው እኔ እንደበዳይ የምታየው እንዴ? መብትሽ ነው። ከዚህም በኋላ ፍላጎትሽን አከብርልሻለሁ። ከዚህ በኋላ አንቺም እንድታቂው ፍላጎትሽን በደንብ አከብርልሻለሁ። ከኔ ጋር የመሆን ፍላጎት ከሌለሽ በድጋሚ አንቺን መጥቻ አላስጨንቅም። ቃል ነው የምገባልሽ። ከዚህ በፊት ከአብርሃም ጋር ብዙ ነገር ፈጥሬያለሁ። በድጋሚ ያ ድራማ ቡሪካ ጀመረ። ገብቶሻል? ከቡሪካም ጋር ተጣለው። ያ ነገር ሊሆን አይገባም። ያን ሁሉ ነገር የማደርገው ስለማፈቅርሽ። አንቺ ማትረጂኝ ከሆነ ግን እኔን እንደ አስቀያሚ እያየሽኝ ከሆነ በድጋሚ ወደ ህይወትሽ አልመጣም። የምሬን ነው የምነግርሽ። በድጋሚ ወደ ህይወትሽ አልመጣም። ግን ማንም አፉን እንዲከፍትብኝ አልፈልግም። በተደጋጋሚ ሰንዝር፣ በተደጋጋሚ ብዙ ነገር ተናግሮኛል። አንቺ ብዬ ነበር ዝም ያልኩት። እሱ ላይ መሰንዘር ምናምን አቅቶኛል።
ሁለተኛ ወደ ህይወትሽ አልመጣም። ሁለተኛ አላስቸግርሽም። እንዲህ እንደገፋሽኝ ትቀሪያለሽ። እኔን አሳዝነ ብቸኛ አርገ ምንም አትሆን ብለህ ልቤን ባዘን አፍተልትለ ተንገብግባው ትኑር ትረር ብለህ በኔ ፈርደ መሄድ ነው ገሸሽ ልትል ነው በኔ ላይ